አዲስ አበባ ያለው የኛ ማህበር የኛ የመቀሌ ደጋፊዎች ማህበር ጥሩ አቀባበል አድርጎልን እየተፈዝን ስንሄድ ዛሬም በማይታወቅ ሁኔታ የለም ተባለ ከይዞ አናቆም ይሄ ፌደሬሽን ምን እየሰራ ነው እኛ ትላንት ነበር 9 ሰዓት ነበር መጫወት የነበረብን በውሃ ምክንያት ሜዳው ተስተካከለም ተብሎ ለዛሬ ተቀየረ 5 ሰዓት ተብለን እኛ በሰዓቱ ደርሰናል እዛ ቦታ ላይ በሰዓቱ ከደረስን በኋላ ደግሞ ዛሬ ደግሞ እዛ ወደ ሱሉልታ ሄደናል ከሱሉልታ እዛ እንደደረስ ተቀይረዋል 9 ሰዓት ወደ ሰበታ ተባለ ከሱሉልታ ወደ ሰበታ ነው ሄዶ የቲፎዞ እንዳለ ተሰብስቦ ሰበታ ከሄድን በኋላ ደግሞ ተቀይረዋል ተብሎ እዚህ እስካሁን እኛ ፌደሬሽኑ ችግር እየደረሰብን ነው እኛ ለዋንጫ ምንጫወት ክለብ ነን ለዋንጫ ምንጫወት ክለብ ደግሞ እንዴት ብሎ ነው እንዲህ አይነት ችግር የሚደርስበት በኢትዮጵያ እግር ኳስ ፌዴሬሽን የውድድርና ስነ ስርዓት የሥራ ሂደት ባለቤት አቶ ሰለሞን ገብረስላሴ ለደጋፊዎቹ ቅሬታ መልስ ሰጥተዋል ሱሉልታና መቀሌ ሱሉልታ ላይ ቢያደርጉት የነበረው ጨዋታ የተቋረጠበት ዋና ምክንያት ተፈጥሯዊ ሁኔታና የሜዳ ችግር ነው በእነዚህ በሁለቱ ችግሮች ምክንያት ነው አንደኛ ተፈጥሯዊ ሁኔታ ያው ዝናብ ነው እንደምታውቁት ስለዚህ በዝናብ ምክንያት ሜዳው በመበላሸቱ ምክንያት ጨዋታው ሊቋረጥ ችሏል ደጋፊዎቹ በክለባችን ላይ ጨዋታ መደራረብ አለ ስላሉትም ቅሬታ ፌዴሬሽኑ ስተት ነው ብሏል የተደራረበ የጨዋታ ፊክስቸር ወይም የጨዋታ ፕሮግራም ወይም መርሃ ግብር የለም ምክንያቱም በአሁን ሰዓት ምናልባት አንተ በመትለኛ አይነት መልኩ ከ4 ቀን ወደዚህ እንዲጫወት የተደረገ ክለብ ካለ ማቅረብ ይቻላል ነገር ግን የለም